Yo guys, how you doing? Now we're gonna see agreeing and disagreeing. ሰላም እንዴት ናችሁ? አሁን የምናየው ምንድነው? agreeing and disagreeing ነው። መስማማት ወይም አለመስማማት ማለት ነው። እንዴት እንደምንቀበለው ከሰዎች ጋር ስንስማማ የምንለው ነገር በእንግሊዝኛ ወይም ሳንስማማ ስንቀር ደግሞ የምንለው ነገር ማለት ነው። ወይም agreeing disagreeing ማለት ተስማምዑሉ መስባት ማለት እዩ። በእንግሊዝኛ ተስማሚዓኻ ትምሉ ሰው ነገር ትዛረቦ ነገር ወይ ተስማምዑሉ ትኾን ካውን እንግሊዝኛ በከመይ ከም ንገልጽ ኢና ክንርኢ ማለት እዩ። let's see agreeing formal expressions ስሩዕ ዝኾነ ዘረባ ማለት እዩ። ወይ ተተቀቢልካይ ሓሳብ ተተቀቢልካይ ታይ ትብል ወይ ሓደ ሰብ ዝተዛረቦ ቅቡልኩም ዝኾነ ምግላጽ ማለት እዩ። አንድ ሰው የተናገረው ነገር ከተቀበልከው ምን ትላለህ? right you are እንላለን። right you are ንብል ማለት እዩ። right you are means ተቀብያለሁ አንተ ትክክል ነህ ወይም ስኻ ትክክል ኢኻ ወይ ንስኻ ትክክል ኢኻ ወይ አንቺም ትክክል ነሽ ለማለት ነው። you right ማለትም እንችላለን። you right ክንብል ንኽእል ኢና ማለት እዩ። ትክክል ኢኺ ወይ ትክክል ኢኻ ንምዓል። absolutely ማለትም እንችላለን። absolutely you right ማለትም እንችላለን። አንተ በትክክል ገልጸዋል ወይም ተስማምቻለሁ ለማለት ነው። ወይም በትክክል ብርግጽ ማለት እዩ። definitely or certainly ማለትም እንችላለን። definitely ማለት ሙሉ በሙሉ ተቀብያለሁ ተቀብይሻለሁ ወይም ሙሉ በሙሉ ተቀብለክ ሐሳብካ ወይም I agree with you ማለት ነው ወይ ማለት እዩ። I agree with you 100% ማለትም እንችላለን። ሙሉ በሙሉ ተስማምቻለሁ ለማለት ነው። ወይም ሙሉ በሙሉ ተስማሚዕካ ንማል ወይ ማለት ይስማዕማዕ ንማል እዩ። by all means mean I agree with you እስማማለሁ ማለት ነው ወይ ይስማዕማዕ ማለት እዩ። by all means mean if someone is accepting your agreeing everything is cool ችግር የለውም ማለትም ይችላል። everything is cool ወይም ጸገም ይውሉን ይብለና ማለት እዩ። ወይም I got it ተረድቻለሁ ወይም ተረድኢኒዩ ተረድኢከ ንማል ወይም ተረድሻለሁ ለማለት I got it mean it's okay ምንም ማለት አይደለም። ኦኬ ከተስማማን የሆነ ሰው ይሄንን ነገር ልነን ይችላል። it's okay mean ምንም ማለት አይደለም ችግር የለውም ለማለት ነው። okay let's see another is informal expression of agreeing ኢንፎርማል ማለት ስሩዕ ዘይኮነ ማለት እዩ። እሺ ስሩዕ ዘይኮነ መልሲ ንምሃብ ወይም